አካኪ ዘራፍ ሊሰራ አይችልም። ያሁኑ በሰከነ ዲፕሎማሲ መፍትሄ ማግኘት አለበት። በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ተገኝተን ነገር ግን በቀላሉ በዓለም ደረጃ እንዳንነግድ ከባህሩ ሪሶርስ እንዳንጠቀም አድርገውናል። ልክ እንደ ሩቅ ሀገር ይሄ ህግ ዓለም አቀፍ ህግን መተላለፍ ነው የሚል ሙግት ያነሳሉ። እኔ ኮንክሉድ ላደርግልህ የምችለው 60 ኪሎ ሜትር ርቅ 10 ኪሎ ሜትር ርቅ ያ ያንተ መሬት አይደለም። ባህሩ ያ ወደቡ ያንተ አይደለም። ያንተ ያልሆነውን በግድ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለህ። የኔ ነው አመለካከት። ደስ ይለኛል። እኔ ነገ ጠዋት ነው ምጽዋን ብቻ አይደለም አሰብን ብቻ አይደለም ምጽዋና ጅቡቲን ብንጠቀልል በጣም ደስ ይለኛል። አው ቬሪ ግላድ። ነገር ግን እውነቱን ለመናገር ያህል ነው በዲፕሎማሲ ተስማምተህ ተወያይተህ ካልሆነ በስተቀር እኔ 60 ኪሎ ሜትር ነኝ 10 ኪሎ ሜትር ነኝ የሚለው ውሃ አይቋጠርም ለኔ። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። ዲስ ኢዝ ፋክት። ይሄ የታሪክ ሀቅ ነው። ንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት አገሯ ብለው ባዋሃዱበት ጊዜ ሁለት በር ነበረን። ኦኬ፣ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም።